ኢራን በአሜሪካና እስራኤል ለተፈጸመባት ጥቃት የአጸፋ እርምጃ መውሰዷን ቀጥላለች። በእስራኤልና በአሜሪካ አጋሮች ላይ የሚሳኤል ናዳ እያወረደች ትገኛለች። ከኢራን ጥቃት ሰለባዎች አንዷ የተባበሩት አረብ ኤሚሬትስ ስትሆን ከጠዋቱ የቀጠለ ጥቃት ምሽቱን እያስተናገደች ነው። በተለይ በዱባይ ዓለም አቀፍ ኤርፖርት ደሽቦ በአንድ የመንገደኞች ማረፊያ ላይ ጥቃት ደርሶ 4 ሰዎች ተጎድተዋል። መጠነኛ የንብረት ጉዳትም ደርሷል። ከላይ የተያያዘውንና ኤርፖርቱ ውስጥ የነበረውን ሁኔታ የሚያሳይ ቪዲዮ አልጀዚራ ማረጋገጡን አሳውቋል። ዱባይ እንዲሁም አቡዳቢ አውሮፕላን ማረፊያዎች ሁሉም በረራዎች ለጊዜው ተቋርጠዋል። የመንገደኞች ደህንነትን ለመጠበቅም የኤሚሬትስ አየር ክልል በከፊል ተዘግቷል። የተባበሩት አረብ ኤሚሬትስ መንግሥት ሁሉም በረራዎች እስከሚቀጥለው ማስታወቂያ ድረስ ስለተሰረዙ ሰዎች ወደ አውሮፕላን ማረፊያ ከመሄድ እንዲቆጠቡ አሳስቧል። በሌላ በኩል የሀገሩ መከላከያ ሚኒስቴር ከኢራን የተተኮሱ 132 ሚሳኤሎችን ማውደሙን እና 195 ድሮኖችን ጥቃት ሳያደርሱ ማክሸፉን አስታውቋል። የካቲት 22 ቀን 2018